እንዴ ከቸገረ እጅና እግር አለ ስራ። ሌላ ሙስሊም የኢትዮጵያ ሙስሊም ብዙ ችግረኛ ነው ያለው። እኔ ልንገራችሁ ማወቅ ከፈለጋችሁ ችግረኛ ነው ያለው። ኢትዮጵያ ውስጥ ችግረኛ ሙስሊም ነው ያለው። ችግረኛ ሙስሊም አለ። የታመመ ሙስሊም ብዙ ሰው አለ። ለእንደዚህ አይነት ነገር ተቋሙ ገና ነው። ራሱ በእግሩ ያልቆመ ተቋም ነው ገና። ቢያንስ ግን ይሄንን ነገር ራሱ ታስቦ ከተደረገ ወደፊት ሌላ ነገር ደግሞ ከታሰበ ሌላ ጉዳይ ነው። ሌላ ደግሞ ምንድነው መሰላችሁ ሶሻል ሚዲያ ላይ ሰለምቴዎቹን አበላሽተዋቸዋል። ሰው ይመጣሉ ቸገረን ብለው ይላሉ፣ ባንክ አካውንት ይለቀቃል። ከዛ በኋላ ሁሉም ሰው ይላል 50 ሺህ ብር 100 ሺህ ብር ምናምን ያገኛሉ። የሆነ ሰዓት ላይ ተቋሙ ይሄን በዚህ መልኩ ነው ሲሏቸው ይሄ ብር ማን አይበቃኝም ይሏቸዋል። በተለይ እንደዚህ ፓስተር ምናምን የሚባሉ ሰዎች በጣም አስቸግረውናል። ይቅርታ አድርጉልኝ። በጣም ኮንትሮል ማድረግ ነው ያልቻልነው። ራሱ ብር ለምደዋል፣ ብር አስለምደዋቸዋል። እንደዛ መሆን የለበትም። ከሆነ ላይቀር በስነ ስርዓት ሰዎች ሰርቶ መስራት መብላት ካለበት እጅና እግር ጤነኛ ከሆነ መስራት ይችላል። ቢያንስ የታመሙ ሰዎች፣ የማይችሉ ሰዎች፣ አቅመ ደካሞች፣ የተለያየ በሽታ ያለባቸው ሰዎች እነሱን ብትረዷቸው አጀሩን ላካላ ዘንዳ ከአቅም በላይ እስከሆነ ድረስ እና እንደዛ ነው የምለው። አይዞሽ ኸዲጃ፣ ምንም ችግር የለውም። ተቋሙ የተመሰረተው ለእናንተ ተብሎ የተመሰረተው ምንም አይነት ነገር እንትናት ይኸው ሂራ አለች እዚህ ጋር ሰለምቴ፣ አህመድ አለ ጓደኛ አድርጊ፣ ቤተልሔም አለች፣ ከስር ደግሞ ስሚዞ አለ። ቅድም አይቼዋለሁ ሲጽፍ መሰለኝ ስሚዞ አለ አሉ፣ ብዙ ልጆች አሉ አሉ፣ መርካቶ አለ። ጓደኛ አድርጊ፣ ሰርክልሽን አስፊው። በጣም ሀሳብ የመቀያየር ራሱ አንድ ነገር ስታወሪው ራሱ ትልቅ ነገር ነው። ራሱ እንትንሽ ውስጥሽ የሚሰማሽን ነገር ስታወሪ፣ አሁን ቤተሰብ የለሽም፣ ቤተሰብሽን ጥለሽ ነው። እኛ ሰለምቴዎች ቤተሰቦቻችንን ጥለን፣ ጎረቤቶቻችንን ጥለን፣ ዘመድ አዝማዳችንን ጥለን፣ አብሮ አደጎቻችንን ጥለን ነው የመጣን። ጥለን ስንመጣ ደግሞ እዚህ ቦታ ላይ ደግሞ የራስሽን ደግሞ ጥሩ ሰዎች ደግሞ ገንቢ፣ ሙስሊሞችን ገንቢ፣ ተቀላቀይ ከሙስሊሞች ጋር ኦኬ። ስለዚህ ምንም አይነት ነገር እንዲከፋሽ አልፈልግም። ይሄ ሆድ መባስ ምናምን የሚባል ነገር የለም። በቃ አለቀ። አሁን እዚህ ጋር ቤተሰብ ነው፣ ፋሚሊ ነው ያለ። ላኢላሃ ኢለላህ የሚለውን ገመዱን የያዘ ሰው ፋሚሊ ነው እዚህ ጋር። ይሄ ፋሚሊ እስከሆነ ድረስ አንቺ በተቻለ አቅም ከኛ ጋር መተሽ ማውራት ምንድነው ማድረግ ፈልገው ምናምን ነገር የሚሆን ነገር ተጠር። ሌላው ደግሞ ያ ጀማ የምነግራችሁ ነገር ንግድ ያላችሁ ሰዎች፣ ካምፓኒ ያላችሁ ሰዎች፣ ድርጅት ያላችሁ ሰዎች ደግሞ ሰለምቴዎችን ፈትናችሁ ስራ ቀጠሯቸው። ስራ ቀጠሯቸው፣ የፈለጋችሁትን ስራ ቀጠሯቸው። እንደዛ ማድረግ የምትችሉ ሰዎች ከተቋማት አባላት ጋር ካሉት የቦርዶ አባላት ጋር ኮንታክት አድርጓቸው። እነሱ እንቀጥራለን መቅጠር እንችላለን የምትሉ ሰዎች፣ አሁን የምታዳምጡኝ ሰዎች ካላችሁ፣ ንግድ ያላችሁ፣ ድርጅት ያላችሁ